ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9። በአይነቱ የመጀመሪያ የሆነ በካናዳ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የአንድነትና የአምልኮ ፕሮግራም ከጁላይ 27 እስከ ኦገስት 2 በቶሮንቶ ከተማ ተዘጋጅቷል። በእነዚህ ቀናቶች የእግዚአብሔር ቃል በኃይልና በስልጣን ይሰበካል። የእግዚአብሔር ታላቅነት፣ የኢየሱስ ጌትነት በኅብረት ይታወጃል። ለወጣቶች የእንግሊዘኛ ፕሮግራምና ለእህቶች የተለየ የ2 ቀናት ወርክሾፕ ተዘጋጅቷል። በተጨማሪም ልዩ የምስጋናና የጉብኝት ፕሮግራም ተዘጋጅቷል። በዚህ ልዩ የአንድነትና የአምልኮ ፕሮግራም ላይ እግዚአብሔር ለምድራችን በረከት አድርጎ ያስነሳቸው አገልጋዮች ያገለግላሉ። ዶክተር ማሙሻ ፈንታ ከኢትዮጵያ፣ መጋቢ ዘማሪ ታምራት ኃይሌ፣ መጋቢ ዘማሪ ተከሰ ጌትነት፣ መጋቢ ዘማሪ ዳንኤል አምደ ሚካኤል፣ ዘማሪት አዜብ ኃይሉ ከአሜሪካ እንዲሁም በርካታ ዘማሪያንና የአምልኮ መሪዎች በዝማሬ ያገለግላሉ። ስለሆነም በመላው ካናዳና አጎራባች ከተሞች የምትገኙ ኢትዮጵያውያንና ኤርትራውያን በሙሉ በጌታ ፍቅር ተጋብዛችኋል። የዝግጅቱ ቦታ የካናዳ ክርስቲያን ኮሌጅ ግቢ ውስጥ። አዘጋጅ የካናዳ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት። ሁላችሁም ተጋብዛችኋል።